ነጥቦች ብራዚል 2 ሴኔጋል 0። ምርጡ የብራዚል አሰላለፍ ኤደርሰንን በግብ ጠባቂነት፣ ሚሊታኦ፣ ማርኪኖስ፣ ጋብሪኤል እና ሳንድሮን በባክፎር፣ ካስሚሮና ብሩኖ ጉማሬሽን በተከላካይ አማካይነት፣ ማታያስ ኩኛን በ10 ቁጥር እንዲሁም ሮድሪጎን በፎልስ ናይን፣ ኤስቴቫውን ከቀኝ እና ቪኒ ከግራ። ምናልባትም በዓለም ዋንጫው ላይ ይህን አሰላለፍ በቋሚነት ልንመለከተው የምንችለው አሰላለፍ ሊሆን ይችላል። የቪኒሺየስ እና የሮድሪጎ ጎል አባካኝነት ሁለቱም በጨዋታው ላይ በርካታ የግብ ዕድሎችን ቢያገኙም ሁለቱም ሳያስቆጥሩ መቅረት ችሏል። የተሻለ ቦታ ላይ ለሚገኙ ተጫዋቾችም መስጠት ሳይችሉ ቀርተዋል። ይህን ማስተካከል ካልቻሉ በትላልቅ ውድድሮች በዓለም ዋንጫውን ጨምሮ ብራዚልን ዋጋ ሊያስከፍላት የሚችል ነገር ነው። ኤስቴቫኦ ዊሊያን ምናልባትም ከኔይማር ጁኒየር በመቀጠል ብራዚል ያገኘችው ድንቅ ወጣት ታዳጊ ተጫዋች ነው። በጨዋታው ያስቆጠረው አንድ ግብ በዚህ ዓመት ለአገሩና ለቼልሲ ያስቆጠረውን የግብና የአሲስት መጠን ወደ 2 ዲጂት ማለትም 10 ጎልና አሲስት ላይ ማድረስ ችሏል። ይህ ታዳጊ ለብራዚል እንዲሁም ለቼልሲ በዚህ ዓመት በጣም ትልቅ ግልጋሎትን መስጠት የሚችል ታዳጊ እንደሆነ ከጨዋታ እያስመሰከረ ይገኛል። 3 ባለምርጥ ስኳዷ ሴኔጋል በፕሪሚየር ሊጉ ላይ መድመቅ በቻሉና አሁንም እየደመቁ ባሉ ኮከቦች የተሞላው የሴኔጋል ብሔራዊ ቡድን ምናልባትም ሴኔጋል በዓለም ዋንጫው ረጅም ርቀትን መጓዝ እንድትችል የሚያስችላትን ስኳድ የያዘች ሲሆን ይህን ስኳድ በሚገባ አደራጅቶ ተገቢውን ውህደት መፍጠር የአሰልጣኙ ስራ እንደሆነ ይታመናል። 5 የጋብሪኤል ማጋሌስ ጉዳት ጋብሪኤል ማጋሌስ ላይ የደረሰው ጉዳት የጡንቻ ጉዳት እንደሆነና የጉዳቱ መጠን እስካሁን እንዳልታወቀ ተነግሯል። የጉዳቱ መጠንና ከሜዳ ምን ያክል ይርቃል የሚለው በዛሬው ዕለት ምርመራ ተደርጎ የሚታወቅ ሲሆን ምናልባትም ከሰሜን ለንደን ደርቢ ጨዋታ ውጪ ሊሆን የሚችልበት እድል እንዳለ ታውቋል።